ዛሬ የምናወራበት ሀሳብ መቼ ሊጠቅማችሁ እንደሚችል ስለማታውቁ ይህን ቪዲዮ እስከ መጨረሻው ድረስ መመልከታችሁ እንዳትረሱ። በዛሬው ቪዲዮአችን የምንመለከተው እንደ ዓለም ብዙ አይነት ቢዝነስ ሞዴሎች አሉ። ከዛ ውስጥ ኢትዮጵያ ውስጥ የምንጠቀማቸው ቢዝነስ ሞዴሎች ምን አይነት እንደሆኑ አንድ ባንድ ነግራችኋለሁ። በዚሁ አጋጣሚ እናንተ የምትሰሩትን ቢዝነስ ምን አይነት ቢዝነስ ሞዴል እንደሆነ ታውቃላችሁ ማለት ነው። እንጀምር። የመጀመሪያው ቢዝነስ ሞዴል ቢቱቢ ወይ ደግሞ ቢዝነስ ቱ ቢዝነስ የሚባለው ሞዴል ነው። ይህ ቢዝነስ ሞዴል አንድ ካምፓኒ ለሌላኛው ካምፓኒ ፕሮዳክት ሊሆን ይችላል ሰርቪሱን ኦፈር ሲያደርግለት ቢቱቢ ቢዝነስ ሞዴል እንላለን ማለት ነው። ለዚህ ጥሩ ምሳሌ የሚሆነን ደግሞ ሶሻል ሚዲያ ማርኬቲንግ ሰርቪስ ነው። ለምሳሌ ሶሻል ሚዲያ ማርኬቲንግ እሰራለሁ። የኔን ሰርቪስ ሊሸጥ የሚችለው ወይ ደግሞ ኦፈር ላደርግላቸው የሚችለው ለሆነ ካምፓኒ ነው ማለት ነው። ለምሳሌ ለጂም ሊሆን ይችላል፣ ለዴንታል፣ ለሬስቶራንቶች ሊሆን ይችላል። ሰርቪሴን ወስጄ ለእነሱ ኦፈር አደርግላቸዋለሁ ማለት ነው። ስለዚህ ቢቱቢ ቢዝነስ ሞዴል ማለት አንድ ቢዝነስ ፕሮዳክትም ሊሆን ይችላል ሰርቪስ ለሌላኛው ቢዝነስ ኦፈር ሲያደርግ ቢቱቢ ቢዝነስ ሞዴል እንላለን ማለት ነው። ሁለተኛው ቢዝነስ ሞዴል ቢቱሲ ወይ ደግሞ ቢዝነስ ቱ ኮንሱመር የምንለው ነው። ይሄኛው ቢዝነስ ሞዴል ደግሞ አንድ ካምፓኒ ፕሮዳክትም ሊሆን ይችላል ሰርቪሱን በቀጥታ ለተጠቃሚዎቹ ሲሸጥ ቢቱሲ እንለዋለን ማለት ነው። ለምሳሌ ብንመለከት ቴሌን ብንወስድ ቴሌ አንድ ራሱን የቻለ ካምፓኒ ነው። ይህ ካምፓኒ የሚያመርተው ሲም ወይ ደግሞ የሚያዘጋጀው ሲም አለ ማለት ነው። ስለዚህ ያንን ሲም በቀጥታ የሚሸጠው ለተጠቃሚዎች ነው ማለት ነው። ይሄ ደግሞ ቢቱሲ የምንለውን ቢዝነስ ሞዴል ያሳየናል ማለት ነው። ስለዚህ ቢቱሲ የምንለው ቢዝነስ ሞዴል አንድ ካምፓኒ በቀጥታ ፕሮዳክትም ሊሆን ይችላል ሰርቪሱን ለተጠቃሚዎቹ ሲሸጥ ቢቱሲ የሚባለው ቢዝነስ ሞዴል ይፈጠራል ማለት ነው። ሶስተኛው ቢዝነስ ሞዴል ሲቱሲ ወይ ደግሞ ኮንሱመር ቱ ኮንሱመር የሚባለው ቢዝነስ ሞዴል ነው። ሶስተኛው ቢዝነስ ሞዴል በሁለት ተጠቃሚዎች መሃል የሚደረግ ሽያጭ ነው። ይሄም ማለት በቀላል ምሳሌ ላስረዳችሁ። ሁለቱም ተጠቃሚዎች የሚገዙትን ፕሮዳክት በቀጥታ የሚያውሉት ለጥቅም ነው ማለት ነው። ማለት ያንን ፕሮዳክት ወስደው ለሌላ ቦታ አሳልፈው ሊሸጡ ሳይሆን የሚገዙትን ፕሮዳክት ወስደው ለመጠቀም ነው ማለት ነው። ስለዚህ በሁለት ተጠቃሚዎች መካከል የሚደረግ ሽያጭም ሊሆን ይችላል ግዢ ሲቱሲ ቢዝነስ ሞዴል እንለዋለን ማለት ነው። አራተኛው ቢዝነስ ሞዴል ሲቱቢ ወይ ደግሞ ኮንሱመር ቱ ቢዝነስ የምንለው ነው። ለምሳሌ አንድ ቪዲዮ ኤዲት የሚያደርግ ፍሪላንሰር ቢኖር ለሆነ ካምፓኒ ቪዲዮ ኤዲት አድርጎ ኦፈር ቢያደርግለት ሲቱቢ ቢዝነስ ሞዴል ተፈጠረ ማለት ነው። አምስተኛው ቢዝነስ ሞዴል ማርኬት ፕሌስ የምንለው ነው። ይሄኛው ቢዝነስ ሞዴል አሁን ላይ ሀገራችን ላይ በስፋት እየተሰራበት ያለ ቢዝነስ ሞዴል ነው። እንዴት እንደሚሰራ ልንገራችሁ። በዋነኛነት የሚሰራው ሻጭና ገዢ ማገናኘት ነው። ለዚህ ደግሞ ጥሩ ምሳሌ እንደ አሊባባ ያሉ እንደ አማዞን ያሉ ሲትኮሞች ናቸው። ማለት የሆነ ዌብሳይት ክሬት ይደረጋል። እዛ ዌብሳይት ላይ የሆነ ካምፓኒ ደን የሆነ ፕሮዳክት እንወስዳለን። ፕራይሱን ሞዴሉን እንወስድና የኛ ዌብሳይት ላይ እናስቀምጣለን ማለት ነው። ከዛ በኋላ እዛ ዌብሳይት ላይ ሰዎች መጥተው የሚፈልጉትን ፕሮዳክት ኦርደር ሲያደርጉን ያንን ፕሮዳክት አመተን ለዛ ከስተመር ዴሊቨር እናደርጋለን ማለት ነው። ስድስተኛው ቢዝነስ ሞዴል አፊሊየት ማርኬቲንግ ነው። ይሄኛው ቢዝነስ ሞዴል ደግሞ ለአንድ ካምፓኒ የዛን ካምፓኒ ፕሮዳክት ፕሮሞት በማድረግ ያ ካምፓኒ ከሚያገኘው ትርፍ ላይ 10% ወይ ደግሞ 5% 20%ም ሊሆን ይችላል እንዲያስብላችሁ መስማማት ነው። የኛው ቢዝነስ ሞዴል ኢትዮጵያ ውስጥ ብዙም ሲሰራ አይተኝም። ምክንያቱም የትኛውም ካምፓኒ ከሚያገኘው ላይ 10% 20% እናንተ ውጤት አመጣችኋል ብሎ ሊሰጣችሁ ስለማይችል ይሄን ነገር ገፍቶ ስራውን ለመስራት መሄድ እጅግ በጣም ከባድ ነው። ስለዚህ ግን እናንተ የሚስማማ ካምፓኒ ካገኛችሁ ብትሰሩት እጅግ በጣም አሪፍ የሚባል ቢዝነስ ሞዴል ነው። የመጨረሻውን ልንገራችሁ። ሰባተኛው ቢዝነስ ሞዴል ላይሰንሲንግ ቢዝነስ ሞዴል ነው። ይሄኛው ቢዝነስ ሞዴል አንድ ላይሰንስ ያለው ግለሰብ ያንን ላይሰንሱ ለተለያየ ካምፓኒ ማከራየት ማለት ነው። ለምሳሌ የመንጃ ፍቃድ ማሰልጠኛ ላይሰንስ ያላቸው ሰዎች ያንን ላይሰንሳቸው እነሱ መስራት ካልቻሉ ለሌላ ሰው በማከራየት ወደ ገቢ ማግኘት ይችላሉ ማለት ነው። በተጨማሪ ደግሞ ፋርማሲዎች አሁን ላይሰንስ ያላቸው ሰዎች የፋርማሲ ላይሰንሳቸው ለሌሎች ሰዎች ይሰጡና ሌሎች ሰዎች ደግሞ በዛ ላይሰንስ ፋርማሲ ከፍተው ይሰሩበታል ማለት ነው። ኢትዮጵያ ውስጥ ይሄኛውም ቢዝነስ ሞዴል በስፋት የምንጠቀምበት ቢዝነስ ሞዴል ነው ማለት ነው። ስለዚህ በመጨረሻም እናንተ ምን አይነት ቢዝነስ ሞዴል ውስጥ እንደምትሰሩ ያወቃችሁ ይመስለኛል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስከ መጨረሻው ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁኝ። መልካም ጊዜ